የኩላሊት በሽታ ምልክቶች የሚባሉት ምንድናቸው? ወደ ምልክቶቹ ስንመጣ የኩላሊት በሽታ አብዛኛውን ጊዜ early stage የምንለው ወይም በመጀመሪያው ደረጃ አብዛኛውን ጊዜ ምልክት ላይኖረው ይችላል። ምልክት በሚኖርበት ጊዜ ግን የሽንት ቀለም መቀየር ወደ ቀይ ቀለም መቀየር፣ የጎንና ጎን ህመሞች ይኖራሉ፣ የምግብ ፍላጎት መቀነስ፣ እግር እጅ ላይ እንዲሁም ፊት ላይ የሚታዩ እብጠቶች ሊኖሩ ይችላሉ። እንዲሁም የማቅለሽለሽ ስሜት ተጠቃሾች ናቸው ከምልክቶቹ መካከል።